ሰላም ዩቲዩብ እንዴት ናችሁ? ዛሬ ደግሞ ኮሪያን ስፓይሲ ኑድልስ ልንሞክር ከፊፊ ጋር መተናል። ፊፊ መጀመሪያ አይደለም በጣም ነው የሚያቃጥለው። የነሱ ሪአክሽን ማየት ፈልጋለሁ። እነሱ ቀምሰውት እንደማያውቁ ነግረውኛል። ተከታተሉን። ለማንኛውም እኛ ቀምሰን አናውቅም፣ የመጀመሪያችን ነው ሁላችንም። እናንተ አታውቁም? 3 ታይምስ ነው ጋይስ፣ ባይ ዘ ዌይ 3 ታይምስ ነው። ሲመስለኝ የሚያቃጥለው ይመስለኝ በጣም ነው የሚያቃጥለው። ብቻ ለማንኛውም እናየዋለን። ውሃችን እየፈላ ነው። ይሄ ይበቃል ብዬ አስባለሁ። አይ ቲንክ በስቷል መሰለኝ። ብቻ በቂ ነው እናስባለን። ውሃው ከፈላ በኋላ በትሪነር ቆይ እንዴ በትሪ አድርገን ነው እንበላለን። ታዲያ በትሪ አድርገን አይደለም፣ በትሪ ሁላችንም አንድ ላይ እናደርገውና እንሞክረዋለን። ሁላችንም በትሪ አድርገን ነው እንበላለን፣ እንቃጠላለን። ይሄው ትሪያችን ተዘጋጅቷል። ውሃችን የፈላ ነው። ሲደርስ እንገናኝ። ይመቻችሁ። ሞክር። ዝግጁ ነህ? ስፓይሲ ኑድልስ ምን የሚሰማ ይመስላል? ፍርሃት ባይዞ በጣም የሚያቃጥል ነገር ይፈራል። አይችልም ነኝ እንዴት እንደሚያለበው እናያለን። ግን እሱ ሳይሆን ሁላችንም ሞክረን አናውቅም። የሁላችንም ሪአክሽን ምን ሊሆን እንደሚችል አናውቅም። እስኪ እንየው። ስፓይሲ ኑድልስ 3 ታይምስ ነው ባይ ዘ ዌይ ኖርማል በርበሬ የሚከብደኝ ሰው ነኝ። ድንች ወጥ በልቶ የሚያቃጥለው ሰው ነው አይደለም። 3 ታይምስ ምንድነው? አረ ኢንዶሚው ይከብደኛል፣ አልችለውም። ሪአክሽናችን አንድ ላይ እናያለን። የበሰለ ነው። እንገናኛለን። ይመቻችሁ። ለማንኛውም ሙሉውን የገዛ ነው የሚሸጠው እንደዚህ ነው፣ በፓክ ነው። ይሄን ተጨማሪ የገዛ ነው ለፊዮና ነው፣ 6ኛ ሰው። ለኛ ይሄ በቀናል። አንዳንድ ነው 5 ነው የሚይዘው። ስፓይሲ ጋይስ 5 ፓክስ 5 ነው የሚይዘው። አሁን 6ቱንም አንድ ላይ እንቀቅለዋለን። አንዳንድ የሚደርሰን ግን ያው አንድ ላይ ሰምናረጋው ነቢልን ይበላዋል። ሲታይ ጋይስ ሲታይ ራሱ ምስሉ ያስፈራል። በጣም አያስፈራ? ያስፈራ ነው። ፈርቷል። ነቢል ፈርቷል። ለማንኛውም አሁን እንቀቅለዋለን። እስቲ ውሃው ደርሷል። ቆይ ውሃችንን ቼክ እናድርግ። ወይ ያቃጥላል። ወይ ዋው ደርሷል። አብደላ ና ፈልቷል። ውሃው ፈልቷል። እንግዲህ ውሃው ሚያንስ ይመስለኛል። ወይ ተራበ ማንኛውም የከፈትነው ነው እያያችሁት ነው። ቆይ የሚያቃጥለው እንትኑን እያወጣችሁ። እሺ ይሄን እያወጣችሁ። ዋናው የሚያቃጥለው ይሄ ነው። ዋናው ይሄ ነው ጋይስ። ይሄስ ምንድነው? ይሄ ነው ዋናው። ይሄ ምንድነው? ቅመሙ ነው። ይሄው ሁለቱ ጋይስ። ሁላችሁም ግን መሞከር አለባችሁ ይሄን ነገር በየቤታችሁ። ይመስለኛል ደስ የሚያቃጥል አይመስለኝም። አንድ ላይ እንጨምራለን። ሶስቱን እንቀቅለው ይሻላል። 5 ሙሉ ምስል አይመስለኝም። ውሃ አብደላ ጨምር ነው። ሲሰጠኝ ነው እንካ ያዘው። እና እንግዲህ እንደምታዩት ኑድልስ ልንሞክር ነው። እስኪ የሁሉንም ሪአክሽን አንድ ላይ እናያለን። ስፓይሲ ኑድልስ ነው ኑድልስ ነው፣ ግን ያው ዞሮ ኑድልስ ነው። እንግዲህ ባለሙያችን የዛሬ ፊዮና የኔ ሙያ በዚህ ማይታይ የኔ ሙያ በዚህ አታይ። ኢንዶሚ መቀቀል ሁሉም ሰው የሚችለው ነው፣ ግን ስፔሻሊ አንዳንዴ ኢንዶሚ ብቻ መቀቀል አይደለም ዋናው ቁም ነገር። አንዳንድ ሰዎች አጣፍጦ የሚሰሩ ሰዎች ኢንዶሚናችን እየደረሰ ነው። ኑድልሳችን አይበቁም። ስፓይሲ ኑድልሳችን ደርሳለች። ማንኛውም ዳጣውን እያደረግንበት ነው። ዳጣ ነው። አሁን ደግሞ ጨውን እየጨመርንበት ነው። እያረሙ ነው። እንግዲህ እንደምታዩት በጣም ነው የሚያስፈራው ጋይስ። እንደምታዩት ማንኪያ የለም እንዴ? አለ በማንኪያ በሹኪያ ግን መጀመሪያ መቅረስ በምን ልጠቅልለው ታዲያ? ቆይ እኔ እየፈራው የእናንተን ባላቅም እኔ እየፈራው ነው። ተራ በተራ ነው የምንቀምሰው። ስታዩት በጣም ነው የሚያስፈራው። እየደበላለቅ ነው። ሽታው ራሱ በጣም ጣፋጭ ነው። ዲሊሽየስ
ምንም አሪፍ አይደለም ሽታው። ቀምሺ ነው። ቆይ በደንብ አድርጊ። በደንብ አዎ። አይ እንደዚህ አይደለም። ና ውሃው ግን አልበዛ። ቆይ ዝበል እንዴ አይደለም ማጂ ያክል ነው። እሺ ሪአክሽን እኔ እኮ በልቼው አውቃለሁ። አረ 1 2 3 ነቢል አለ እኔ ምንም ባለለ አንድ ጨምሪ። እኔ ይቅርብኝ። እሺ ያቃጥላል። እንደሚያቃጥልኩ ግን በጣም የሚያቃጥለው ነከር እያደረግሽ ከመረቁ እስኪ አንድ ተጨምሯል። ቀምሻለሁ። እንደዚህ ነው። ሶስተኛ እንዲህ ነው። 5 ነው የሚባለው። ቆንጆ ነው። 5 ጉርሻ 5 ጉርሻ ነው። 5 ጉርሻ ሰው 2 ናት። 3ኛ አይሰራም እንደ ነገር ጋይስ፣ ዝም ብሎ ውሸት ነው። ጣፋጭ ነው ነገር። እኔ ጎበዝ ነኝ። እንደውም ከእናንተ ትቃጠላላችሁ ማለት ነው። ነቢል ካሁን ያዘጋጅ ሶፍት እያዘጋጀ 4 ፊዮና እንግዲህ አምስቱንም ነባ ወንበር አምጣላት እዚሁ ቁጭ ተደረገ። 5ቱንም 5 ይበልታለች። እስካሁን ከአይኖቿ አንባ አልፈሰም። ሁሉ ኤቭሪባዲ ለነቢል እያጨበጨበ ነባ አለፈ። ያበደ ነው። የ5,000 ብር ሽልማት ልንሰጣት በኋላ እናወራለን። እፍ በሉላት። ኧረ በቃሽ፣ እኛ እንሞክር። አሁን ደግሞ የሚሞክርልን የሚያቃጥል ነገር ንጉስ። ይሄ ልጅ በነገራችን ላይ የሚያግደው ነገር የለም መብላት። ብላ አሁን ቶሎ በል፣ ችግር የለውም አትፍሩ። ዋናው ጥያቄ ይሄ ሁሉ ማነው የሚጨርሰው ነው። አብደላ ስታር ምን ላድርገው? ነቢል ትንሽ ቆይታ አያቃጥለኝም ቢያንስ? ምን ነው አንተ ቃስ በል። ለነቢል እንመለሳለን። ነቢል ከስር አንሳ። አይኑን አላማ አንሳ። ፊዮና ከነጀርባውን ጠጥታለች። በቃሽ እንጂ ይብቃሽ። አንድ ዙር አያልቅም። ነቢል ማነው? እኔ አሁን አልሞክርም። ይቀርታል። ነቢል ቅመሳል። አንድ ዙር አውጣ። በደንብ አውጣ ነቢል፣ በደንብ አውጣ። አይደለም እንደሰው ቃለ ነጩን ፓርት በልቼ እንደዚህ ይሆን ያለሁት። ቀዩን አልበላሁትም። ቀዩን አልበላሁም። 5 ነው መብላት ያለው። ቀዩ የሚበላ እድለኛ ማን ነው? በደንብ ጠቅበል። ፊዮና ቆይ ትኩስ ነው። እሺ ነቢል ልጁ ተንቀጠቀጠ። ቁጭ በል አይደለም ነቢል፣ እንዴት ነው? ቆይ አይደለም ስሜቱ እንዴት ነው? ንገረኝ። ፊዮና ጎበዝ ናት። አልዋሽ ፊዮና ጎበዝ ናት። ነቢል እሷን እያየ አይተሃል። እሷ 6ኛ ሄደች ነው። 7ኛ ነው 10ኛ እየጎረሰች ግን ይጣፍጣል። ጎበዝ ነው። ይጣፍጣል። በሉ ሻራቱ ፊዮና ጎበዝ ነሽ። ነቢል አይደለም። ነቢል አንድ ይጨርስ። አንድ ይቀረዋል።
ስንት ዞር ነው የጎረሰው? አፍጦኛል ግን እያቃጠለኝ ነው። 3 እሺ፣ አንድ ጉረስ ምንድን ነው ነከር በደንብ ጽባል ታስብ። በጣም ተቀላቅሎ ጨምሮ እንጂ ነቢል ጨምሮ ምንድን ነው ምንድን ነው የምታክል ለሕፃን ልጅ ነው እንዴ? እንደ ወንድ ልጅ ትክክለኛ ኑድልስ ስንበላ ምንድን ነው እየተበተነ ነው እንዴ? ሰብሰብ ካሜራማኑን ተቀበሉት። ካሜራማን ተረኛ ነህ። ቆይ በደንብ ላጉርሰው። ቆይ እስኪ ነቢል ቆይ ና ያነ ምንድን ነው አፍንጫው በቃ ዙሩ። እሺ አሁን ነቢል እንዴት ነው? አንዴ ነቢልን በደንብ ሪያክሽኑን እንቀበል። እኔ ልግባ። አብደላ በጣም ተንገብግቧል ይበላል። ነቢልን እንጠይቀው። ነቢል አንድ ድገምና ነቢል ይጣፍጣል ግን ያቃጥላል። ይጣፍጣል ግን በጣም ነው የሚያቃጥለው። አልጎርስ ፋራ ነቢል ሪያክሽኑን ንገረን። ነቢል እንዴት ነው? ይጣፍጣል ነው የተሰማን? ይጣፍጣል። ሞቷል የለም አለ እንደ ከንፈር አለ ወይ ነቢል ቆይ ጎበዝ ወላሂ ነቢል ና ኧረ እያለቀሰ ነው። እንጎር እንዳታርገው በዳጣ እንዳትነካ። አረ ሶፍቱ እኮ እንዳለ እንትን ነው ወጥ እንትን ነው ጾታ ተቀይረም መሆን አለበት። እሱ እያለቀሰ አንቺ በጾታ ነው እንዴ? እሳለ ተፋለው ወይኔ አይ የምን ይጣፍጣል። እኔ ሞክረዋለሁ። ትሞክረዋለህ? ቴዲ ሞክረው። ቴዲ ጋይስ በጣም አፈረች። ተንበርክክ ዋንጫ አይዞሽ አደላጋ ይሄ ለምን ግን ትመለብ ያለበት ወሆክ ባይኖር ፒስ ነበር። እንደው በደንብ ቀይ ይሆናል። በደንብ ትበላው ነበር። ና ሞክሩ። እሺ ጋይስ እኔ እናንተ ጉረሷ ቆይ አንድ ላይ እና ያቢ አንቱ ስሪ ተቆርጦ ነው። 1 2 3 ትኩስነቱ ብቻ ብዙም አያቃጥልም። ቴዲ አያቃጥልም። ብዙም አያቃጥልም። እስኪ ብዙም አላቃጥልም ግን ትኩስነቱ አቃጥለኝ። እኔ ነገር ይቅርብኝ። እስኪ ካሜራማን ቸኩልክ ጉረሽ ጎበዝ። ወይኔ አያቃጥልማ። ሶፍት ስታ ቴምፕሬቸርሽ እንዴት ነው? ጨመረ ዝቅ አለ? ምን አልከኝ? ሁለት ጉርሻ አያቃጥልም። እኔ እንጃ የነቢል ሪያክሽን መሰለኝ። እሱ በጣም አካበደው። በጣም አካበደው። ሪንግ ላይ ተሸፈነ አይደለም የነቢል አይደለም። ያቃጥላል። ልክ እሺ ሶስተኛ አንተ ምንም ማለት ነው። ሶስተኛ ነው። ስንተኛሽ ነው? 3 እኔና እሷ 2 ይቀረናል። ስንት የሚጎ 5 ኢማን አልበላህም? ኧረ እኔ ገና አልበላሁም እኮ ወዳጄ። ትቀልዳለህ። ጉረስ ቀዘቀዘ። አሁን እኔ እኮ ትኩስ ጉረሱ ጎበዞች። ከንፈሬን ብቻ አንበሶች። እኔ ደግሞ ትኩስነቱ ብቻ። እኔ ከንፈሬን ያቃጥላል። ስንተኛች ነው? ኧረ እኔ ራሴ እበላለሁ። ቆይ መጨረሻ ራሴ እበላለሁ። 4 ነው እንጂ ይሄ አምስተኛሽ ነው። እኔማ አምስተኛችን ይጣፍጣል ግን ያቃጥላል። በጣም ይጣፍጣል። በጣም እየፈራሁት ነው ይሄን ነገር ባይዘው። በጣም ጎበዝ ናት። ምንድን ነው ወንዶች አይደላችሁ? ወንድ አይደላችሁ እንዴ? አሁን አይቀጥልም። የበላሁት አሁን አይቀጥልም። ቅድም አልቅሰህ ቅድም ትኩስ ነው እንዴ? እንፋሎቱን ኮስተው ተበላሸው። ነይ ወዴት ነው? ትኩስነቱ እዚሁ። ኢማን አይ ቆይ አያቃጥልም ጋይስ። ጋይስ ከንፈሬን ብቻ አቃጠለው። ምንም አያቃጥልም። ደስ ይላል። ምንም አያቃጥልም።
ኢማድ ና አሁን ያልሞከሩት ማና ጠንጋራ ቀላል ምግብ ላይ ያለው አቋም ግን ይከብዳል። እያቃጠለው ማለት ነው። ደስ እንደኔ እኮ ነህ ልብ የምትጨምር እንደምታያቸው በጣም ተቃጥሏል እነሱ። እኔ ባይደው እስካሁን እያለቀስኩ ነው። ቆይ ልሞክረው። ወንድ ልጅ ቀስ እያልክ እየረጨብኝ ነው። ወንድ ልጅ ተበላሸ። ኧረ ይሄ ነው የሚያናደው። ይጣፍጣሉ። ቢስሚላህ ጎበዝ ኖርማል ልጁ ቀላ ብላ 1 2 3 ይገባ ኖርማል ነው። አወይኔ ምንም ኖርማል አይደለም። ኖርማል ነው። ዋተው እንዲህ ዋተው ጂና ሳለ እዛው ላይ አለለት አብደላ በጣም ጣፍጦት ይበላል። ኧረ በጣም ይበላል። ማዳም አንድ ድጋፍ ምን መሰለህ ነብሌ መረረ ነው ትኑል ይላል። የመረረ ነው። እስኪ ድጋፍ ያለው ሞኮ ጭራሽ አሁን ቀዝቅዞ ነው። እኔም ከሆነ ኖርማል። ኧረ ትኩስ ነው። የምር እኔ አሁን ኖርማል ነው። ድንጋዩን ሸፋ አቃጥሎ ነው። እኔ የሚያቃጥል ነገር አልችልም። አይዞኝ እንደ ነቢል ላይ ስቄ እኔ ጉዱ የምር አሁን ኖርማል ነው። በጣም ሰዓት ነበር። አብደላ ሶስተኛ ላይ ትሪክ አደረገ። ሶስተኛ ላይ ባክ አለ። ሁለት ትኩስም በለው ትኩስ አይቀስኩስ እንጂ አይዞ እኔ በቃኝ አለች። አንድ ኒቲ አይዞሽ ተጣጣለው እያለ ነበር። ቀመስ ወስቴ ነው ሁለተኛ ወይ ጨጓራውን አይፈልጉም። እዚህ ላይ ለማ እኔ ባይዞ ምፈራው ትን እንዳይለኝ ነው። ትን በጣም ነው የሚለኝ። ትኩሱን ተጣጣለ። ሁለተኛ ኧረ ዞር በሉልኝ። አሁን ኖርማል ነው። ዞር በል እያለቀስክ አሁን ኖርማል ነው። ቅድም እኮ ከአንዳንድ በስ ያለቀሰኝ ነበር። አፌ ደነዘዘ። ባይገርማችሁ ከንፈር ያለኝ ማውራት ከብዶኛል። በጣም ትኩስ ነው። መጀመሪያውም ማውራት አልችልም። አብደላ ኖርማል ነህ? አዎ አረ ኖርማል ግን ደንዝዟል። ካሜራማን ማለቅ አለበት። በብርጭቆ ማን የሚጠጣው? አንዳንድ እኔ አልቻልኩ። አብደላ ምን ወንድ ልጅ ተበላሸ። በለው አላማኩ አረ ሶፍቱን አበላሻችሁብን። ሁሌ ትላለህ መሞከር ትፈልጋለህ። አይደል? በሶፍቱ ሞከርኩት። ባይዘብሴ የተበላሸ ነው ግን ደስ ይላል። ከንፈሬ ተመችቷል። ማቃጠልም ያክል ነገር የለም። ኢማድ ከንፈር ምን የተሰማ ነው? በጣም ነው ፊል እያደረገ ያለው እሱ። ወይኔ አረ ልቦ ሊቃጠል ልትል ነው። ኢማድ አንድ ይቀራል። አረ በጣም በላው። ልጁ አስጡት። የሚያቃጥል ነገር አልችልም። ቆይ እሺ፣ ቀስቅስ። ነቢል ምንም ሞቶ ነው። ነቢል ምንም ሞቶ ነው። አይኑ ነው። ዝም በሉ። ኖርማል ነው አትበሉኝ። መፍጤ መጣ አለ በኋላ ነቢል አንቺ ግን ምንም አንበሳ ፊቴ እየተሰማኝ አይደለም። ምን ሆኗል? ሞክሩት። በጣም ነው የሚያቃጥለው። ሞክሩት። ሰው እንዴት ይሞክረዋል? ምን ትመክራለህ? እንዳትሞክሩት እያለ የሚበላውን ይዩት። አብደላ ብላ። ኢማድ ምን የተሰማ ነው? አዞሬ
ትኩስነት አንደኛ ትኩስ ነው የሚያቃጥለው ሶሱ ሳይሆን ትኩስነቱ። እሺ ከንፈርስ የት ሄዶ ነው? ልብ ምት እንደ ልብ ምት ነው እየመታ ያለው። ኢማድ ፌንተል ይበላ አልችልም። እኔ አምኛለሁ። አልችልም። ያቃጥል ነገር አልችልም። በቀኝ ያቢ አብደላ ምን ነው? በቀኝ አንድ ድጋም ኢማድ አንድ ድጋም አንድ አጉርሹ ያቃጥላል። ትኩስ ነው ደግሞ እኮ ምን እያለ ነው? ይኸውና ሶስተኛ በቀኝ ሶስት ጋር ነው ማለት ነው። አንዴ ላውጣ ወይ አሁን መጣረኩበት አይደል? ትኩስ ነው፣ በጣም ትኩስ ነው። ባካችሁ አይደለ ቃል በቃችሁ ፈጃችሁት እኮ አረ በደስ ይሽክ ወንድሽ ተቃጥሎ አይሞትም ነው። አንድ ልጅ ታማኝ ፈርቶ እንጂ ወንድ የሆነ ደግሞ ይሄን መረቅ ይጠጣ ይሄን መረቅ እዚህ ጋር በሰለስ ይችላል። ይሄን መረቅ ይጠጣ እኔ አደንቀዋለሁ ወላሂ። እኔ ይሄን መረቅ አይገለም። ትጠጣለህ? እኔ እጠጣለሁ። ምን ታደርጉልኛላችሁ? እሱን አውቃለሁ። ምን ታደርጉልኛላችሁ? ሞክራለሁ እያለ ነው ደግሞ። ምን ታደርጉልኛለህ? አንተ ሙሉ ቃሪያ ነው። ወላሂ እጠጣለሁ። ሙሉ ቃሪያ ነው ውስጡ እንዳለ ቃሪያ ነው ውስጡ። ኧረ ማንኪያውን እራሱ እዛው አብደላ ቀስ ይሄ ብርድ ነሽ። ይሄ ወጣ ባይዘዌ ሰሞኑን ታሞ ነበር። ተሻለኝ። ለብርድህ ጥሩ ነው። አረ ተሻለኝ። ጉንፋናችን ለቀቀ። እኔ ራስ ምታት ያዘኝ። በቃ አይደግሞም። ሁለተኛ አልበላም። እሺ እኔ ወይኔ ጥፍጥና ወድጄዋለሁ። ወይኔ ግን በጣም ነው የሚያቀጥለው። በቃችሁ ትን እንዳይለ ወንድ ልጅ አይመና አላህን ፍሩ። ፊታችሁ ምንም አልሆነም። ከዚህ መልስ እኔ ደንዝዟል። በጣም በላ አንተ እኮ በጣም ነው የበላው። አብደላ አይመን ያው ብቻ አልቻለም። እኔም አልቻልኩት። ለማንኛውም ፊፊ ኖርማል ነው። ወይ ስፓይሲ ስንት ዓመት ነው ይበላሽ ነበር? ስንት ዓመት ስፓይስ ተጠቃሚ ነሽ? አፌን ብከፍት ነበር የምገረጣው። የሚያቃጥል ነገር በጣም ነው የምወደው። ባይዘው እኔ ኧረ ከእኔ በላይ የሚያቃጥል ነገር ትወጃለሽ? በርቺ። ወደዚህ እንካሽ እስኪ ብላ። አልቻለም። ነቢል አልቻለም። አለቀ። አብደላ ይህን ነገር መብላት አለበት። የኔ ፊት እንደዚህ ነው የሆነ ያለው። የኔ ፊት እጅ ተንቀጠቀጠ። ታዲያ እኔ ደንዝዤ ነው። ጋይስ እንግዲህ እንደምታዩት ነው። ሁሉንም አቃጥያቸዋለሁ። ያቃጥላል። በእርግጥ ግን እንደነሱ ሪያክሽን እንዳሳዩት እኔ አላረገኝም። ኖርማል ግን አቃጥሎኛል። በጣም ግን አያቃጥልም። ችግር የለም። ሁላችሁም አይታችሁ ትፈርዳላችሁ። ያለቀሰም ሰው አለ። አይታችኋል። ማንን በበርሜል እንደጠጣ አይታና እንደሆነ ሴት አላውቅም። አብደላ ምንድነው አብደላ እስኪ ትንሽ ምንድነው የተሰማው? አይ ትንሽ ያቃጥላል። አንተ ወንድ አይደለህ? ለምን ደው ታላቅሰው? ሰረዙት። ወንድነት በእንደዚህ የሚለካው ከሆነ ይሰረዝ። በጣም የተሰማ ያለ የቱ ጋር ነው? በጣም ተቃጥለዋል ጋይስ። በጣም እኔ ያቃጠለኝ
እሳት ትኩስ እንደመጣው ነው የበላ ነው። እሺ ምንን የተሰማው? ይኸው እዚህ ጋር በቃ ይሄ ቦታ ደንዝዟል። ላብ አለ ላብ አለ። ይሄ ታጥቤ እዚህ ላይ ሲወጣ ታጠብኩ ውሃ ደፋሁበት። ምንድን ነው ያቃጥላል ግን ምናምን አላረገኝም፣ ግን ያቃጥላል። የቱ ጋር በጣም ከንፈሬ ማዳንትስ ግን በጣም አያቃጥልም። አንጎሌ እኔ ራሴና ማርያም በል ወላሂ በጣም ነው የሚያቃጥለው። እኔ እንደውም ትንሽ ነው የበላሁት እኮ እንደነሱ አይደለም። እሷ ጎበዝ ናት፣ በጣም ጎበዝ ነሽ። እሷማ በጣም ለምዳል። አይመንስ ምንድን ነው በጣም ያቃጥላል? አያቃጥልኝ ትንሽ አፌ በቃ ሌላ ቦታ ያቃጥለኝ። ለማንኛውም በጣም ነው የሚያቃጥለው። ደስ ይላል። እዚህ ጋር ያጨናንቃል። እዚህ ጋር እስታክ ያደርጋል የሆነ ሰዓት ላይ። ፊዮናም ባይዘው ሳናደንቃት አንዴ ለኔ ለፊዮና ጎበዝ ለፊዮና አይ በእውነት ብዙ በልታለች። ያንሳል አይሰማም እንዴ? አጨብጭቦ እንዴ ከዚህ በላይ ይገባኛል። ኤኒዌይ ጋይስ እንደምታዩት ነው አቃጥያቸዋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰብስክራይብ አድርጉ ማለት አይጠበቅባቸውም፣ ራሳቸው ያደርጋሉ። በቀጣይ ቪዲዮ እስክንገናኝ ድረስ ባይ